እናትና አባቴ ሕይወት ምንም ያህል አስቸጋሪ ቢሆን መጽሐፍ ቅዱስን መማር እንዳለብን ይነግሩን እንደነበረ አስታውሳለሁ። ከዚህ መጽሐፍ ስለ እግዚአብሔር፣ ስለ ኢየሱስ ክርስቶስ እና ለእኛ ስለከፈለው መስዋዕትነት ያስተምሩን ነበር። እንደ ሕፃናት በእነዚያ ሁኔታዎች ውስጥ አደግን። እያደግ ስትሄድ ደግሞ መጠየቅ ትጀምራለህ። ለምንድን ነው ድሃ የሆንነው? ምክንያቱም የሌሎች ሰዎችን አኗኗር ዘይቤ ማየት ትጀምራለህ። በአንድ ወቅት በ13 ዓመቴ ወደ እግዚአብሔር እንደጮኽኩ አስታውሳለሁ። ካለህ ይህን ልታስረዳኝ ይገባል አልኩት። በ13 ዓመቴ ነበር። ሕይወቴ የተለወጠው በዚያን ወቅት ነበር። ምክንያቱም በዚያች ምሽት በሌሊት 9 ሰዓት ላይ በባሃማስ ውስጥ በከዋክብት ስር አቧራማው መሬት ላይ ተኝቼ እምባዬን በፊቴ ላይ እየፈሰሰ እግዚአብሔር ለምን ድሃ እንደሆነ እንዲያስረዳኝ ጠየቅኩት። መልሱ ቀላል ነበር። እንዲህ አለኝ፣ በአስተሳሰብ ምክንያት ነው። ያ ለእኔ የጉዞ መጀመሪያ ነበር። በዚያች ምሽት በ13 ዓመቴ ሕይወቴን ለእግዚአብሔር ሰጠው። ከዚያ በኋላ ወደ ኋላ ተመልሼ አላውቅም። በ14 ዓመቴ መሆን የምፈልገውና ማድረግ የምፈልገውን ሁሉ በወረቀት ላይ ጻፍኩ። ዛሬ እነዚያን ነገሮች እያደረግኩ ነው። በመሬት ላይ ከመተኛትና ዛሬ በራሴ የግል ጀት ከመብረር መካከል አንድ ነገር ተከስቷል። ምን መሰላችሁ? የአእምሮ ለውጥ ትራንስፎርሜሽን አደረግኩ። አስተሳሰብህ እስካልተለወጠ ድረስ ምንም ነገር አይለወጥም። አስተሳሰብህን ከመቀየር ይልቅ ልብስህን ልትቀይር ትችላለህ፣ ቦታህን ልትቀይር ትችላለህ፣ ቤትህን ልትቀይር ትችላለህ። ነገር ግን አስተሳሰብህ እስካልተለወጠ ድረስ ምንም ነገር አይለወጥም። በዚያ ጉዞ ላይ እንደ አንድ ወጣት በ14 ዓመቴ መጽሐፍ ቅዱስን ማንበብ ጀመርኩ። ሴቶችና ወንዶች ሆይ እውነቴን ነው የምላችሁ፣ ይህን መጽሐፍ በ14 ዓመቴ አነበብኩት። ሙሉ መጽሐፉን አነበብኩት። ምንም አልገባኝም ነበር። ምክንያቱም መጽሐፍ ቅዱስ በጣም ውስብስብ መጽሐፍ ነው። ደግሞም ያነበብኩት በኪንግ ጄምስ ትርጉም ስለነበረ ይባሱኑ አስቸጋሪ ነበር። ግን እግዚአብሔር ለሰው ልጅ ምን እንዳለ ለማወቅ ስለፈለግኩ አነበብኩት። የ15 ዓመት ልጅ ሳለሁ መጽሐፉን በድጋሚ ሙሉ በሙሉ አነበብኩት። እናም መረዳት ጀመርኩ። በ16 ዓመቴ ከዚህ መጽሐፍ ውስጥ ትላልቅ ክፍሎችን በቃሌ መያዝ ጀመርኩ። በትምህርት ቤቴ ውስጥም ከኤፍ ወደ ኤ ተማሪነት ተቀየርኩ። በዚያ መጽሐፍ ምክንያት ጎበዝ ተማሪ ሆንኩ። በዚያ መጽሐፍ ምክንያት ሁለተኛ ደረጃ ትምህርቴን በትምህርት ቤቱ አንደኛ ሁኜ አጠናቀቅኩ። የማይቻል ነገር እንደሌለ አስተማረኝ። ስለዚህ ሕይወቴ ሙሉ በሙሉ ተለወጠ። ምክንያቱም ራሴን ከዚህ መጽሐፍ በሚገኝ አዲስ መረጃ መገብኩት። ይህ ስለ ራሴ ያለኝን እይታ ቀየረው። እናም እንዲህ ያሉ ነገሮችን አገኘው። በሕይወት ውስጥ ትልቁ አሳዛኝ ነገር ሞት አይደለም። አንዳንድ ሰዎች አንድ ሰው ሲሞት ያ ሊደርስ የሚችል ትልቁ መጥፎ ነገር ነው ብለው ያስባሉ። ያ እውነት አይደለም። በሕይወት ውስጥ ትልቁ አሳዛኝ ነገር ሞት ሳይሆን ያለ ዓላማ መኖር እንደሆነ ተረዳው። ለምን እንደምትኖር ሳታውቅ በሕይወት መኖር ሕይወትን ሳያውቅ ከመሞት ይልቅ ይበልጥ አሳዛኝ ነው። ምክንያቱም በሕይወት እስካለ ድረስ ሰዓታችሁን፣ ደቂቃችሁን፣ ጉልበታችሁን፣ ተስጧችሁን እና ጊዜያችሁን ምን እያደረጋችሁበት እንደሆነ ማስረዳት አለባችሁ። ለምንድን ነው እዚህ ያለሁት እና ባለፈው ሳምንት በሕይወቴ ምን አደረግኩ ብላችሁ ማስረዳት አለባችሁ። አብዛኛው ሰው እየኖረ ያለው እንደ ሙከራ ነው። ሕይወታችሁ ቀጥሎ እንደምትከፍሉት ወራዊ ሂሳብ አጭር ነው። በሕይወታችሁ ውስጥ የዕጣ ፈንታ ስሜት አለ። እግዚአብሔር እኔን የላከኝ ዝም ብላችሁ እዚህ እንደሌላችሁ እንድታውቁ ነው። ወደዚህ ፕላኔት የመጣችሁት እናንተ ልታደርጉት የሚገባ አንድ ነገር ገና ስላልተከናወነ ነው። የተፈጠርከው ትርጉምና ዓላማ ባለው ሕይወት እንድትኖር ነው። አንተ በአጋጣሚ የተፈጠርክ ስህተት አይደለም። እንዲያውም የግል መኖሪያ ምክንያትህ እስካልተረዳ ድረስ መቼም ቢሆን እርካታን አታገኝም። ጌታዬ ሆይ፣ አንተ በዚህ ዓለም ውስጥ ጠቃሚ ነገር ለማድረግ ተወልደሃል። ለዛም ነው ሁላችንም ለአንድ ዓላማ እንደተፈጠርን በችሎታ እንደታጠቅን እና ለታላቅ ዕጣ ፈንታ እንደተዘጋጀን እርግጠኛ የሆንኩት። ገና ያላየነው ብዙ ነገር በውስጣችሁ ተጭኖ እንዳለና በሰዎች ፍራቻ ስር እንደተቀበረ እርግጠኛ ነኝ። እንዲያውም አንዳንድ ትላልቅ መቃብሮቻችሁ ስራዎቻችሁ ናቸው።
ተቀጥረው ከሚሰሩበት የሙያ መስክ በላይ በፍጥነት ሊቀብርህ የሚችል ምንም ነገር የለም። ዓለም የሚፈልገውን አንድ ነገር ለማድረግ ነው የተወለድከው። ለዛም ነው ዓላማን እስክታገኝ ድረስ አቅምን ሙሉ በሙሉ ልትጠቀምበት የማትችለው። አንቺ ልታገኙ የሚገባሽ ትልቁ ነገር ዓላማሽን ነው። ምክንያቱም ዓላማሽን ስታገኝ አቅምሽን በራሱ ጊዜ ታገኘዋለሽ። ዓላማሽንና አቅምሽን ስታገኝ ደግሞ ማንም ሊቋቋምሽ አይችልም። በሕይወትሽ ውስጥ ዓላማሽን ስታገኙ የሰው አስተያየት ሊነካሽ አይችልም። ዛሬ ከሰዓት ከአውሮፕላን ማረፊያ ወደ ከተማ ስንመጣ ሁል ጊዜ የሚያንቀሳቅሰኝን አንድ ነገር አየው። እናም በ17 ዓመቴ የጠየቅኩትን ጥያቄ በድጋሚ ጠየቅኩ። እንዲህ ብዬ ጠየቅኩ፣ በምድር ላይ ባለጸጋው ቦታ የትኛው ነው? በምድር ላይ ትልቁ ሀብት ያለው የት ነው? አንድ ሰው ምናልባት የደቡብ አሜሪካ የወርቅ ማዕድናት ወይም የደቡብ አፍሪካ የአልማዝ ማዕድናት ወይም የኢራን፣ ኢራቅና ኩዌት የነዳጅ እርሻዎች ሊሆኑ ይችላሉ ይላል፣ ወይም የፔሩ የብር ማዕድናት። ነገር ግን በምድር ላይ ባለጸጋውን ቦታ አገኘሁት። ባለጸጋው ቦታ እዚህ ማሪዮን ውስጥ ነው። ዛሬ አይቼዋለሁ። በምድር ላይ ባለጸጋ ቦታ ልክ እንደዚህ ነው የሚመስለው። መቃብር ነው። በመቃብር ስፍራ ውስጥ ያልተሳሉ ስዕሎች አሉ። እዚህ ማሪዮን መቃብር ውስጥ ማንም ሰምቶት የማያውቀው ሙዚቃ አለ። ምክንያቱም ሰዎች ሙዚቃውን በአእምሯቸው ይዘው ይሞታሉ። ምንኛ አሳዛኝ ነው! መቃብሩ መቼም ባልተከፈቱ የንግድ ስራዎች ተሞልቷል። አንዳንዶቻችሁ ላለፉት 20 ዓመታት የንግድ ስራ ሐሳብ ነበራችሁ። ነገር ግን በዚህ ሐሳብ አምላክን አምናችሁ ስላልወጣችሁ አሁንም ተቀጣሪ ናችሁ እና መቃብሩ ያንን የንግድ ስራ ከኛ ሊነጥቀው ነው። መቃብሩ እውን ባልሆኑ ሐሳቦች ተሞልቷል። መቃብሩ እንደ ቅዠት በቀሩ ራዮች እና ህልሞች ተሞልቷል። መቼም ያልተተገበሩ እቅዶች አሉን። መቃብሩ ማንም ባልተጠቀመበት እጅግ ታላቅ ሀብት ተሞልቷል። እንዲያውም እዚህ የመጣሁት ለዛ ነው። መምጣት ስላለብኝ መጣሁ። እዚህ የመጣሁት በመቃብሩ ምክንያት ነው። እዚህ የመጣሁት አሁን በወንበራችሁ ላይ ከተቀመጣችሁበት መካከል ለመቃብሩ ሀብት ለመጨመር እጩ የሆነ ሰው እንደሚኖር ስላወቅኩ ነው። መቃብሩን ይበልጥ ባለጸጋ ልታደርጉት ነው። ለምን? ምክንያቱም በአንተ ውስጥ የዘገየበት መጽሐፍ ታፍኖ ይገኛል። በአንተ ውስጥ እስካሁን ልትነካው እምቢ ያልከው ሐሳብ አለ። በአንተ ውስጥ እስካሁን ልትከተለው እምቢ ያልከው ሐሳብ አለ። በአንተ ውስጥ ያልጻፍከው ሙዚቃ፣ ያልጻፍከው ግጥም አለ። እንዴት መቃብሩ እንደገና ከኛ ይወሰዳል? መቃብሩ ከአንተ ምንም ነገር እንዳያገኝ ለማረጋገጥ መጥቻለሁ።